አፍሪካ የተለያዩ አስገራሚና እውነት የማይመስሉ እውነቶችን የያዙ የተለያዩ ሀገራትን ያቀፈች አህጉር ነች። ዓለም ይህም አለ እንዲህ ከሚሉት እስከ አስቂኝ የተለያዩ ባህሎች በአፍሪካ ይስተዋላሉ። በተፈጥሮ ሀብትም የበለጸገች አህጉር እንደመሆኗ የተለያዩ ምዕራባውያን ሀገራት ለመቀራመት የሚፈልጓት አህጉርም ነች። በተፈጥሮ ውብ የሆነችና የተለያዩ የዱር እንስሳትና ባህሎች መገኛ የሆነችው ታንዛኒያ ከአፍሪካ ሀገራት አንዷ ስትሆን ከታንዛኒያ ሰሜናዊ ክፍል የሚገኝ አንድ ጎሳ ያለ ሲሆን ይህ ጎሳ በመኖር አሁን ላይ ያለ ቢሆንም በአስተሳሰብና በድርጊታቸው ግን ገና ምንም አይነት ስልጣኔ ዓለም ላይ ከመምጣቱ በፊት የሰው ልጅ የሚኖረው ኑሮ ነው የሚኖሩት። ይህ ጎሳ ሃድዛ የሚባል ሲሆን ሃድዛቤ እየተባሉም ይጠራሉ። አሁን ላይ በአደን ብቻ ህይወቱን የሚመራ ጎሳ ምድር ላይ ሃድዛ ብቻ መሆኑ ደግሞ ለየት ያደርጋቸዋል። ሃድዛቤዎች ምንም አይነት ገንዘብ የሚያስገኝ ስራ የማይሰሩና በአደን ብቻ የሚተዳደሩ የኑሮ ዘይቤ ነው ያላቸው። የቻሉትን ያህል አድነው ያገኙትን በልተው ይኖራሉ። አኗኗራቸው ልክ የጥንት ሰዎች እንደሚኖሩት አይነት ነው። የቤሪ ፍሬዎች፣ ሐረግ፣ ማርና ስጋ በማደን በልተው ይኖራሉ። ቋሚ መኖሪያ የላቸው። ለአደን አመቺ በሆነ ቦታ ማደሪያ ቤት ከእንጨት ከሳርና ከቅጠል በመጠቀም ይሰራሉ። ታዲያ እዛው አካባቢ ቆይታቸውን ሲያበቁ ትተውት ይሄዳሉ። የሥራ ክፍፍላቸውን የሚያደርጉት በጾታ ሲሆን ወንዶች በማደን ሴቶች ደግሞ በመሰብሰብና በማብሰል ይሳተፋሉ። በሀብትና በንብረት ከፍ ዝቅ የሚያደርጉት ሰውም የላቸው። እያንዳንዱ የጎሳው አባል እኩል ተቀባይነት ያለው ሲሆን በውስጣቸው ምንም አይነት አለቃና መሪ የላቸውም። በአደን ባላቸው ችሎታ መጠራጠር አያስፈልግም። ላለፉት 10,000 ዓመታት በዘር ሲተላለፍ የመጣ ችሎታ ነው ያላቸው። ቋንቋቸው እንደሆነ ለመጀመሪያ ጊዜ ለሚሰማ ሰው እየቀለዱበት ያለ ሊመስለው ይችላል። እነሱ ሌላ ጭራሽ ሊገምተውና ሊያውቁ የሚችለው አይነት አይደለም። ሃድዛዎች ለብዙ ዓመታት ያህል አንድ አካባቢ በህብረት የኖሩ ቢሆንም ይኖሩበት የነበረው ቦታ ለግብርናና ለሌሎች ጉዳዮች በመቀማታቸው ከቦታ ቦታ የተዘዋወሩ እንዲኖሩ አድርጓቸዋል። ዓለም ላይ 28% ክርስትና፣ 25.6% ደግሞ እስልምና እንዲሁም ሌሎችም ሃይማኖቶች ባሉበትና በተስፋፋበት በዚህ ጊዜ የትኛውም አይነት የሃይማኖት ተከታይ ያልሆኑት ሃድዛዎች ምንም አይነት አምልኮ ስርዓትና ሃይማኖት የላቸውም። በሚሽነሪ ብዙ ሃይማኖቶች ሊያስተምሯቸው ፈልገው የሄዱባቸው ሲሆን ሃድዛዎች ግን አንዱንም ሳይቀበሉ ቀርተዋል። ነገር ግን በጨረቃ በፀሐይ እና የቀድሞ አባቶቻቸው መንፈስ እንደሚረዳቸው ያምናሉ። አመጋገባቸው በ5 አይነት የሚከፈል ሲሆን ሐረግ፣ የቤሪ ፍሬዎች፣ ስጋና ማር ዋነኞቹ ሲሆኑ የትኛውን አስበልጠው እንደሚወዱ የተጠየቁትም ከሁሉም ማርን አስበልጠው እንደሚወዱ ይናገራሉ። እነዚህ ጎሳዎች እንደ ሌሎች የዓለም ሕዝብ አዘውትረው ገላቸውን የማይታጠቡ ናቸው። ነገር ግን አልፎ አልፎ ወራጅ ወንዝ በሚያገኙበት ጊዜ ይታጠባሉ። በመካከላቸው ሰው ሲሞት እንደ ኢትዮጵያና ሌሎች ሀገራት በለቅሶ ብዙ የማይጎዱ ሲሆን ብዙ ጊዜ በሐዘንም አያሳልፉም። እንዲሁም ጥርሳቸውን በከሰልና በአመድ ይቦርሻሉ። ሃድዛዎች ማሪዋና የሚያጨሱ ሲሆን በቀን ቢያንስ 2 ጊዜ ያጨሳሉ። በዚህ ቪዲዮ ታንዛኒያ ተጉዘን ስለ ሃድዛዎች ይህንን መረጃ አየን። ቀጣይ በሌላ መረጃ እስከምንገናኝ ድረስ ቸርን ሰንብት።